50 ሺህ ብር ልከው መጅሊስ ይሰራልናል ብለው መጅሊስ ሲጠብቁ አፉ በሉኝ ማለትም ከባድ ነው። መጅሊስ አልተቃጠለብህም ብዬ ነው ተስፋ ማድረገው። የተቃጠሉት ጨርቃ ጨርቅ ፕላስቲኮች ምናምን ማጥለያዎች ምናምን ነው ያየነው ቪዲዮ ላይ። መጅሊስ ወረቀት አይደለም፣ ይሄ ቦንድድ ወረቀት አይደለም። ሲቃጠል በዛ ደረጃ አይደለም። ይሄ ቦንድድ ሲቃጠል በዛ ደረጃ አይቃጠልም። ይሄ ሊለበለበው ይችላል ውስጡ ድረስ ግን አይቃጠልም። እና ውሸት አትቀላቀል። ነዶብህም ተቃጥሎብህም አደጋ ላይ ሞድቀ ድጋሚ ኦኬ እርዳታ እንዲሰጥ ከሆነ ኦኬ ተሰጣት። ሌላው ደግሞ ያው እኔም ከዚህ በፊት ቃጭኜ ብዙ ጨርቃ ጨርቆችን መንገድ ላይ እንትን ብሎብኛል ነዶብኛል። ያው የኔ ብቻ አይደለም እግዚአብሔር ይመስገን። እና ሰርቫይቭ ገንዘብ ሊኖር ይገባል። ኢሚዲየትሊ ትላንት ተቃጥሎ ዛሬ እርዱኝ ብሎ ገንዘብ አካውንት ፖስት ማድረግ ሰርቫይቭ የሆኑ ገንዘቦች እጅህ ላይ ያለ መኖሩ በጣም ነው የሚያሳዝነው። እንደ ማለት ያው የሆነ ነገር ስትወድቅ እኮ የሚያነሳህ ነገር የሚደግፍህ ነገር ሊኖርህ ይገባል ስትወድቅ ማለት ነው። እና ይሄን ይመስላል ማለት ነው። ሌላው ደግሞ አፉ በሉኝ ያልካቸውም ልጆች አሉ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ እህታችን የተንቢ ለምለም ቲዩብ እንደሰማችኋት ሰሞኑን የዳውድ እና የሰሚራ ሱቅ ተቃጥሎ ሁላችንም አዝነን ነበረ። እህታችን እንግዲህ በእነዚህ ልጆች ላይ የሰጠችውን አስተያየት ሰምታችኋል ማለት ነው። መጅሊስ አረቢ በንዚል ራሱ ብታርከፈክፉበት አይቃጠልም አለች የተንቢ ቲዩብ ማለት ነው። በሰው ቁስል ላይ እንጨት መስደድ ማለት እንደዚህ አይነት ነገር ነው። እንደምታዩት እንግዲህ እነሱ የወደመባቸውን ንብረት የተቃጠለውን ሁሉን ነገር ከመቃጠሉ በፊትም ያው የሶሻል ሚዲያ ነጋዴዎች ቪዲዮም ስለሚቀርጹ ከመቃጠሉ በፊትና ከመቃጠሉ በኋላ ያለውን ነገር ሁላችንም አይተናል። አላህ ከእንደዚህ አይነት ኪሳራ ይጠብቃችሁ። የራሳችሁ ገንዘብ ቢሆን መቼም ማፊ ሙሽኪላ፣ ያው የሰው ገንዘብ የሰው ነው እና ከእቃቸው በስተጨማሪ ደግሞ ምናልባትም በየቀኑ የሚሰሩትን የገንዘብ መጠን በካሽ ነው። ያኔ የኢትዮጵያ ገበያ ታውቃላችሁ። ከመጅሊስ አረቢው ከፍራሹ ከምናምን በተጨማሪ የተቃጠለ የብር መጠን አለ። እንደምታዩት እንግዲህ ሰው ኢትዮጵያ ያለ ህዝብ ይሄንን ወንድማችንን ለመርዳት ብዙ ርብርብ እያደረጉ ነው። መጅሊስ አረቢው ምናምን ፍራሹ አይደለም ቤቱ እንዴት እንደተቃጠለ አይታችሁታል። እንግዲህ ቤቱ ይሄ ግርፍ ቤት ሲሚንቶ ምናምን በልቶ እቃው በዚህ መልኩ ተቃጥሎ አመድ ሆኖ አይተናል ሁላችንም። ወላሂ ላዚም በጣም ያሳዝናል። አንዳንድ ሰው እኛ ኢትዮጵያኖች ያው መቀኝነት እናበዛለን። የሰው ልጅ ሲወድቅ እንጂ ሲነሳ ደስ አይለንም ሲመስለኝ ማለት ነው። ይልቁንስ እነዚህ የሶሻል ሚዲያ ነጋዴዎች አሁን እቺ ሴትዮ ራሷም ነጋዴ ናት፣ እንዲያው ሰፖርት ማድረግ ሲገባት አላህ ያመጣበት ሙሲባ ሳያንሰው ደግሞ እንደዚህ የሰው ሙሲባ አሉ። በእናንተ ላይ ሙሲባ የሚሆኑ ሰዎች አሉ። በነገራችን ላይ ልክ እንደዚህ ሴትዮ ማለት ነው አላህ ፈተና መጣበት። እንደገና ደግሞ ሌላ ፈተና። ይሄ ልጅ የአረብ ሀገር ሴቶች ብቻ አይደሉም ኢትዮጵያ ያሉም በአቅማቸው የቻሉትን 15 ብለው እንግዲህ እንዲረዱት ሁሉም ሰው ርብርብ እያደረጉ ነው። ለጁማአ በትላልቅ ሚዲያዎች አሁን ወደፊት የሚመጣው ጁማአ በላይ በቀጥታ ስርጭት ላይ ኢትዮጵያኖች ተባብረው ገንዘብ እንደሚያሰበስቡለት ያው ሽር ጉድ ያሉ ነው ማለት ነው። ምክንያቱም ዛሬ ሊኖረን ይችላል፣ ነገ ልናጣ እንችላለን። ዛሬ የነበረን ንብረት ነገ በምን አይነት ሁኔታ እንደምናጣው በምን ያህል መጠን ገንዘባችንን እንደምናጣው እንደሚወድም አናውቅም። ስለዚህ ነገ በኔ ብሎ ማሰብ አንዳንድ ጊዜ ዛሬ በእነዚህ ሰዎች የደረሰው እኮ ነገ በኔም ሊደርስ ይችላል ማለት ጥሩ ነው። ገብቷችኋል የምላችሁ አይደለ? ስለዚህ እንዲሁ አላህ ከክፋት ይጠብቀን እና ገና አረብ ሀገር ያሉ ሴቶች ይሄንን ልጅ ይረዱታል በማለት ይሄ ዳውድ ሱቅ አልተቃጠለበትም ይልቁንስ ገንዘብ ለመለመን ነው አለች። ገንዘብ መለመን ቢፈልግ ባይቃጠልበትና ባይከስር ኖሮ ይሄን ሁሉ አመት 4-5 አመት ሲሰራ የት ነበር? አይለምንም ነበር።
ግን ዛሬ ላይ ያጋጠመው ኪሳራ ስላለ ነው እኮ ወደ ሚዲያ ማንም ሰው እኮ የሰው እጅ ማየት ልመና እኮ አይፈልግም። በነገራችን ላይ ምን ቢቸግረው ከአቅሙ በላይ ሲሆን ነው የሰው ልጅ ልመና የሚወጣው ከአቅም በላይ ከቤት የሚላስ የሚቀመስ ያጣ ጊዜ ያኔ የዕለት ጉርሱን ራሱ ለልመና ይወጣል። እንኳን ይህ የህዝብ ገንዘብ እንግዲህ አረብ ሀገር ያሉት ብዙ መጅሊስ አረብ ያዘዙ የተለያየ እቃዎች ያዘዙ የአረብ ሀገር ሴቶች በር ነው እና ደግሞ ሰርቼ እተካለሁኝ ግን ጊዜ ስጡኝ ብሎ ነበረ። ግን አንዳንድ ሰዎች አውፉ በሉልኝ ነው ያለው ይላል። ሱብሃንአላህ። እና አንዳንድ ጊዜ በሰው ቁስል ላይ እንጨት መስደድ ጥሩ አይደለም። ነገ እኛም እንደሚያጋጥመን አናቅም። እኛ ደግሞ ይሄ ልጅ የተቃጠለው ሱቅ በአይናችን በብረተን እያየን ነው። እንግዲህ ይሄን ቪዲዮ እንደምታዩት ይሄ ፈርሻው ምናምን ከመቃጠሉ ከሶስት ቀን በፊት ነው የተቀረጸው። ከመቃጠሉ ከሶስት ቀን ከሁለት ቀን በፊት ነው። ይሄ ሁላ እንግዲህ ከዚህም በተጨማሪ ሊኖር ይችላል። መጅሊስ አረቢዎች እነዚህ ፈርሻዎች እስኪ ያንዲ ፈርሻ ሂሳብ ስንት ነው በኢትዮጵያ ተቀልዳላችሁ? ከተቃጠለ በኋላ እንግዲህ ይሄው እዛ እንደዛ አምሮና ድምቆ ያየነው እቃ አምሮና ድምቆ ያየነው መጅሊስ አረቢ ፈርሻ በዚህ መልኩ አመድ ወደ አመድነት ተቀይሯል። ታዲያ ምን ቢሆን ነው በንዚል ቢርከፈከፍበት የማይቃጠለው ነው? ያንቺ መጅሊስ ነው የማይቃጠለው? የነሱ ያኔ የተለየ ነው ማለት እንዴት ነው? በንዚን ራሱ ብታርከፈከፉበት መጅሊስ አረቢ አይቃጠልም ማለት የሚገርም እኮ ነው። ሱብሃንአላህ። እና እንግዲህ ከመቃጠሉ በፊትና ከመቃጠሉ እንግዲህ እቺ ፈርሻ ይታያችኋል። የቀዩዋ ፈርሻ ምስኪን እዛ አመድ ሆናለች። እንዴት ነው የማይቃጠለው? መጅሊስ አረቢ እንዴት ነው የማይቃጠለው? ጨርቅ እንዴት ነው የማይቃጠለው? ያ ጀማዓ ግን አንዳንድ ጊዜ ለሰው ልጅ ክፉ ማሰብ ወላሂ አያት ፈርሻ ይታያችኋል። ቀይዋ ፈርሻ ቀያዮቹ ፈርሾች ሱብሃንአላህ። እና አንዳንድ ጊዜ ለሰው ልጅ ቢያንስ መርዳት ባንችል እንኳን እንቅፋት መሆን አያስፈልግም። ምክንያቱም ብዙ መርዳት የሚፈልግ ሰው ሊኖር ይችላል። ብዙ ልበቀና የሆኑ ሰዎች አሉ። ሰው ልጅ ሲወድቅ የማይደሰቱ ያን ሰው ለማንሳት ደግሞ 15 ብለው ይረዱታል። አይታወቅም። 50 ሎሚ ለ50 ሰው ሸክሙ ነው። ያኔ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ይላል ያገሬ ሰው። እና የሰው ገንዘብ ስለሆነበት ነው ወደ ሚዲያ ወጥቶ እርዱኝ፣ የሰው ገንዘብ ነው፣ ብዙ ብር ነው የከሰርኩት የወደመብኝ ነው ያለው። ይሄ ደግሞ እንግዲህ አላህ ያመጣበት እንትን ስለሆነ የሰው ልጅ እንደዚህ አይነት ነገር ሲያጋጥመው አረብ ሀገር ያለ ሰው አይደለም ኢትዮጵያን እንኳን 15 ተብሎ ተደጋግፎ ነው ያንን ቀን የሚያልፈው። ብታቁ ማለት ነው ያለው የሌለው። አሁን ኢትዮጵያ ላይ አንድ ሰው ችግር ሲደርስበት አይደለም እንደዚህ አይነት ንብረት አንድ ሰው ከብት ቢሞትበት በሬ ቢሞትበት የሚያርሰው በሬ እንኳን ከሌለ ያንን በሬ ለመተካት ያገር ሰው 15 አዋጥቶ ያንን ሰው አንገቱን ከደፋበት ቀና ያደርጉታል። ስለዚህ ያኔ በዚህ ልክ ክፋት አያስፈልግም ለሰው ልጅ። የሚሰጠውን ፈጣሪ ነው፣ የሚነሳውን ፈጣሪ ነው። እና ደግሞ ብዙ የሚረዱ ልጆች ይኖራሉ። እና ቤተሰብ ይህንን ይመስላል ቪዲዮዬ። ላይክ እና ሰብስክራይብ አድርጉ እላችኋለሁ። ላይክ እና ሰብስክራይብ አድርጉ እና ይሄንን ይመስላል። ሰላም አለይኩም።